ራስህን ወደምትፈልግበት ደረጃ ለማውጣት ኃላፊነት አለብህ። ሰላም፣ ፍቅር፣ መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦች ከሰላምታ ንግግሬ በፊት ራስህን ወደምትፈልግበት ደረጃ ለማውጣት ኃላፊነት አለብህ ብዬ ነው የጀመርኩት። አዎ፣ ራስህን ወደምትፈልግበት ደረጃ ለማውጣት ኃላፊነት አለብህ። ባለህበት ደረጃ ለመኖር ካልፈለግ በስተቀር ነገሮችን በራስህ ለማድረግ መነሳት አለብህ። ማንም የፈለግከውን ህይወት እንዲሰጥ አትጠብቅ። ከሰው መጠበቅ ልብህን ይሰብረዋል። ከሰው መጠበቅ ወደ ኋላ ያስቀራል። ከሰው ምንም አትጠብቅ። የራስህን ስራ ሌሎች እንዲሰሩልህ አትጠብቅ። ያለማንም ቅስቀሳና ያለማንም ጉትጎታ በራስህ ተነሳሽነት የሚጠበቅብህን አድርግ። ከማንም ምንም አትጠብቅ። ለምትፈልገው ስኬት የሚያስፈልገውን ዋጋ ለመክፈል ቆርጠህ ተነስ። ድርጊቶችህን ተቆጣጠር። የጀመርከውንና ያለምከውን ለመጨረስና ግብህ ጋር ለመድረስ ውስጣዊ ኃይል ገንባ። በራስህ እመን። በራስህ ሙሉ አቅም ግብህን ለማሳካት ተነስ። ማንም እንዲያበረታታህ አትጠብቅ። አምላክህን ብቻ ይዘህ ወደፊት ተጓዝ። በማንም ተስፋ አታድርግ። ለራስህ በቂ እንደሆንክ ነው። በራስህም እጣ ፈንታህን ለመወሰን ተነስ። አንብብ። እንዲህ አይነት ቪዲዮዎች የሚጠቅሙ ሀሳብ ያላቸው ቪዲዮዎችን ተከታተል። ራስህን አንቃ፣ አስብ። የራስህን እቅድ አውጣ። እቅድህንም በየዕለቱ ተግብረው። ሲሳካል በአይነ ህሌናህ እየው፣ በአይነ ህሌናህ ሳለው። ለራስህ መነሳሳትን ፍጠር። ስራ ወዳድ ሁን። ማንም እንዲህ ያደርግ እንደዚህ ያደርግ ሳይልህ በራስህ ማድረግ ያለብህን ሁሉ አድርግ። ለእቅድህ መስራት ያለብህን ሁሉ ስራ። ፈተናዎች፣ ተግዳሮቶች ይኖራሉ፣ ግን ከሰራ መባረክ የግድ ነው። ውድ ቤተሰቦች ከዚህ ቪዲዮ አንድ እንድትማሩት የምፈልገው ነገር ቢኖር ከሰው ምንም አለመጠበቅ ነው። ለምትፈልጉት ነገር ከሰው ምንም አትጠብቁ። የታያችሁን ያክል ተጓዙ። የታያችሁን ያክል ስትጓዙ ሌላ የሚታይ ነገር ይጨመርላችኋል። ደግሞ ከሰራችሁ መባረካችሁ የግድ ነው፣ ትባረካላችሁ። ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይህን ቪዲዮ ሰብስክራይብ አድርጋችሁ የደውል ምልክቷን ብትጫኑ ቀጣይ የሚለቀቁ አዳዲስ አስተማሪ ቪዲዮዎች ይደርሷችኋል። ውድ ቤተሰቦች እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁንላችሁ። ቻው።